የጎንዮሽ ውሎች በዚህ መካከል የጎንዮሽ ውሎች እንደዚህ ጊዜ ሳይደርስም የሚያስለቅቁ አካላት እንዳሉም ተነስቷል ከቤቱ ትክክል ነው። ይሄንን አንዱን የምንመክትበት አንዱ መንገድ አዌርነስ በመፍጠር ነው። ከታች እስከ ላይ የግንዛቤ መፍጠርን ስራ ሰርተናል። መመሪያው ላይ ክልከላዎች አሉ። እነዛን ክልከላዎች አከራዩም እንዲያውቀው ተከራዩም እንዲያውቀው ከዛም ባሻገር ደግሞ በተለይ የጋራ መኖሪያ ቤቶች ላይ ያሉ ማህበራትን እነሱን ደግሞ መድረክ ለብቻቸው መድረክ ጠርቶ የጎንዮሽ የሚባል ውል በህግ ተጠያቂ እንደሚያደርጋቸው በሚገባ አዌርነሱን ሰጥተናል። ከዚህም ባሻገር ግን ተከራዩና አከራዩ መብትና ግዴታቸውን በአግባቡ አውቀው ደግሞ ሊተገብሩት ይገባል። መንግስት ያስቀመጠው ኢቭን ኢፍ የውሉ ፎርማት በራሱ ደንቡ ላይ ያለ ነው። ፎርማቱ ራሱ ህግ ነው ማለት ነው። ከዚህ ፎርማት ውጪ ተከራይን ማከራየት ማዋዋል የለበትም አከራዩ፣ ተከራዩም ደግሞ ከዚህ ፎርማት ውጪ መዋዋል የለበትም። በጎን የሚዋዋሉት ውል የዛሬ 2 ዓመት ጀምሮኛ በደንብ አዌር አድርገናል። በአመት አንድ ጊዜ በሚደረገው የዋጋ ጥናት ማሻሻያ ሲደረግ በጎንዮሽ የተዋዋሉት ውል ካለ እሱን ታሳቢ አያደርግም። ህጋዊ ውላቸው ላይ መሰረት ተደርጎ ነው ጭማሪ ካለም ጭማሪ ሊደረግ የሚችለው የሚለውን በአግባቡ አዌር አድርገናል። ይሄንን ተግባራዊ ያላደረገ በአሰስመንት ይሁን በጥቆማ የተደረሰበት ተከራይም አከራይም ካለ እንዲሁም ደግሞ በጎንዮሽ ያዋዋለ ያለ አካል ካለ ደግሞ የህግ ተጠያቂነቱ እንደቀጠለ ነው የሚሆነው ማለት ነው።